ሰውየው በፈለገ ሰዓት መቀየር የሚችል ሰው ነው። በፈለገ ሰዓት ያናገርሽው ማታዩ ሰው ነው ማለት በቃ ስውር ይልብሻል ቤት ውስጥ እያወራሹ ይጣፋብሻል እያወራሹ አታዩ ልጅቷን እሷም እንደዛ ናቸው እና እዛው ውስጥ ሰይጣን ቤት ውስጥ ነው የገባሁት በቃ በስመ አብ መጀመሪያ አልገባኝም የሆነ በቃ ስልክ ታወራና የሆነ ሀገር ሄደክ ኢትዮጵያ ውስጥም ይሁን አፍሪካ ውስጥ ማለት ነው እንደዚህ አይነት ቅጠል ይዘና ምናምን ስትል በሆነ ደቂቃ ውስጥ ይዞ ይመጣል ቅጠል በርስ ከፍትለት የሆነ ምስል ነው ማየው ሰው ይሆናል የሆነ ያውሬ ምስል ነው ማየው የሆነ ቅጠሎችና የሆነ አይነት ምስል ነው ማየው ከዛ እየቆየ በቃ ድንዝዝ ብዬ ቆሜ እየቆየ ወደ ሰውነት ይቀየራል ከዛ ዞር ብዬ ልግባበት ምናምን ይለኛል እሺ ብዬ ከፍትለት ነው ይገባል ምንም አልገባኝም ምን አይነት ዓለም ውስጥ ነው ያለሁት በቃ ምንም አላውቅም ሰው ሄደናል ይሉኝና በር ቆልፈው ይሄዳሉ አይደለ ልጃቸውን ይዘው ግን ቤት ውስጥ አለ ድምጻቸው ይሰሙኛል ያዙኛል ሲሄድ የለም ሰው የለም በጣም ይጨንቃለው እየደነገጥኩ መጣው በቃ አላቅም እንደዚህ ሰይጣናዊ ነገር ደግሞ እውነትም አይመስለኝም በርግጥ ልጅ እያለ አማኑኤል አሙጽ የሚባል የሆነ ካሴት የምስክርነት ካሴት አባቴ አምጥቶ እንትን ይያለው በሰይጣናዊ ኃይል ሰዎች እንደሚቀየሩ ምናምን ልጅ እያለው ጸልዩ ተብለን እንሰማ ነበርና እንደዛ ናቸው እንዴ ማለት ጀመርኩ ማለት ነው ግራ ይገባኝ ጀመር ከዛ እሷም የሆነ ነገር ወይ ውሃም ጭልኝ ብለኝ ምናምን ልክ ይዤ ሲሄድ አጣታለሁ ቤቱን በሙሉ ዞሬ አጣታለሁ ከዛ ወይ ከኋላ እንደዚህ ተነካኝና ምንድነው የምትፈልጊ ምናምን ስለኝ አንቺን እላታለሁ አንቺ እኮ እንደኛ ማየት ስለማትቺ ነው ትለኛለች ከዛ እናንተ እንዴት ነው የምታዩት ስላት ቀስ ያለ ይገባሻል ከኛ እንዳንድ ሰው መሆን ትችያለሽ እንደኛ መሆን ትችያለሽ ሁሉንም ነገር ማየት ትችያለሽ የማይታዩ ነገሮችን ትለኛለች ከዛ በቃ እሺ እላለሁኝ ሰውየው የሆነ ቀን ያለኝና እጁ ላይ ትልቅ ቤትና ትንሽ ቤት ስላሳየኝ ያባትሽ ቤት ይሄንን ነው የሚያክለው አለኝ ትንሿን ቤት አሳየው ትንሽ ነች ብዬ ማለት እኔ ይሄንን አረግልሻለሁ ትልቁን አረግልሻለሁ ያባትሽ ቤት ከዛ እንዴት ብዬ ብር ስላላቸው ሊያረጉልኝ ይችላሉ እሺ ብዬ ደግሞ እሺ ያልኩና ዝም አለኝ ግን አለኝ ለሊት 9 ሰዓት ተነሽና ምናረጋው ነገር አለ እሱን ታረጋልሽ አለኝ 9 ሰዓት የቃል ኪዳን ሰዓት መሆኑን በደንብ አውቃለሁ በደንብ በሰይጣን ዓለም ውስጥ ኦኬ ብዙ ጊዜ በቃ 9 ሰዓት ላይ ቃል ኪዳን የሚገቡበት ሰዓት እንደሆነ በደንብ አውቃለሁ ያወቅኩት ደግሞ አማኑኤል አሙጽ ሶስቱንም ካሴት ሰምቼ ስላደኩኝ ነው እና መፍራት ጀመርኩ እግዚአብሔር ሆይ እወጣለሁ ከዚህ ቤት ልጄ ጋር ደርሳለሁ እናቴ ጋር ወይስ በቃ መሞትበት ምክንያት ይሄ ነው እንደዚህ ነው መሞተው በቃ እኔ ሶል እንኳን አልሞትኩም አሁን ልሞት ነው ነበርና በጣም መሰቃየት ጀመርኩኝ ምክንያቱም ያየሹ ሰው ያዋራሽ ከተቀየረብሽ ያዋራሽ ከጠፋብሽ በጣም ከባድ ነው ልጅቷን እያጫወትኳት እነዚህ እየሳቅን እየተጫወትን እጄ ላይ ሆና ትጣፋብኛለች ትሰወርብኛለች ከዛ በቃ መፍራት ጀመርኩ በጣም ዝም ብዬ እንደዚህ እንዲሚል ሰው ነው የሆንኩት ሾክ አደረጋለሁ የሆነ ቀን መጥቶ የኔ መኝታ ቤት እንትነች በረንዳ ነገር ሆና እንደዚህ ፍርግርግ ብረት አላት የምትቆለፍ ከዛ ደግሞ መስታወት አላት ተንሰራታች ማለት ነው በሯ መኝታ ቤቴ ለ9 ሰዓት ላይ ንቂ ብለውኛል እኔ አልነቃም አውቂ እንደተኛ ሰው ነው ሆኖና ከፈተው ቁልፍ ነው በሩኮ ቁልፍ ቁልፍ ነቅዬ ነው የሚይዘውና ተንተርሻለሁ ተከፈተ በቃ ጥቁር ነገር ሰውየው አይደለም የሚታየኝ ሰዎቹ እንግዲህ አረብ ናቸው ተብሎ አይደለም እሱ አይደለም የሚታየኝ ጥቁር ነገር ነው የሚታየኝ ከላይ እስከታች የቆመ የሰው ቅርጽ ብቻ ነው የሚታየኝ መልኩ አይታየኝም ከዛ የሆነ ነገር ደፋብኝ እንደውሃ ነገር ማለት ነው ከዛ ሲዳፋብኝ ብዬ በኢየሱስም እያልኩ መጮህ ጀመርኩ ከዛ ስጮ ክንፍ ነገር ነው ያወጣው የሚገርምሽ ክንፍ ነገር አውጥቶ እንዲህ ክንፉን በጣም በኃይል ቷ እያደረገ ብናለ ሄደ ማለት ነው ከዛ ተጠራይ ፈጣሪ እሷ መጣችና ምንድነው የሚያስጮሽ ምናምን ነገር አለች ከዛ አይደለም ማዳም ሰው መጥቶ የዋ ደፍቶብኝ ሄደ ተነሺ ብሎኝ በዚህ ሰዓት ምናምን ነገር አልኳት ከዛ ታዲያ ለምን ትጮያለሽ ሲጀመር መሲ አትበይብ ምናምን ነገር አለች መሲማት ላትውሊ መሲ አለችኝ በቃ ኢየሱስ አትበይ ላትውሊ በቃ እሺ ያልኳትኝ በቃ ፈራሁኝ ካለበለዛ አለች በአማርኛ ካለበለዛ
አገርሽ ሄደሽ እያከክሽ እንድትኖሪ ነው የምናደርግሽ፣ ተባይ ምናምን እንዲበላሽ ነው የምናደርግሽ አለች። ታውቃለች አማርኛ? እኔ በጣም ነው የገረመኝ። በቃ ያወራሉ። ከዛ እንደዛ ስትለኝ ማዳም አልኳትኝ እንት ተህከ አረቢ አልኳትኝ ኢትዮጵያ بالامهريك አልኳትኝ። ከዛ አለችኝ ያ انا بعرف አስቶቢያ እችላለሁ። بعرف امهريك። ከዛ እሺ አልኩኝ። በቃ የባስ እየደነገጥኩ መጣሁ ስለነሱ ታወቅኩ ቁጥር እየደነገጥኩ መጣሁኝ። በቃ እንዴ አማርኛ የምትችል አይመስለኝም፣ አረብ ናት፣ እሱ ደግሞ ኢራቃዊ ነው ምናምን ነው ባሏ። እንዴት እንዳወቀው አላውቅምና በደንብ አወራችኝ በአማርኛ። በቃ እዛ ሄደሽ ከምታኪ ለልጅሽም ለእናትሽም መሆን ካለብሽ አለችኝ እኛ የምንልሽን ነገር ማድረግ አለብሽ። ከዛ በቃ ከነፍሴ ጋር እኔ ከማውቀው ከፈጣሪ ከእግዚአብሔር ጋር ትግል ውስጥ ገባሁኝ። ጌታ ሆይ እኔን ይሰራኸኝ ለዚህ ዓላማ ነው፣ እኔ ተፈጠርኩት ለዚህ ነው። በቃ እኔ አንተን ሳገለግል አድጌ ኖሬ ህይወቴ በቃ በእንደዚህ በማይሆን ነገር ተሰነካክሎ ዛሬ እዚህ ላይ ደርሼ እንደገና የሰይጣን መስዋዕት ልሆን ነው ብዬ በጣም እንትን ማለት ጀመርኩኝ፣ መታገል ጀመርኩኝና ሁሌም ችግሯ መሲ ብለሽ አትጥሪብን ነው። በቃ የክርስቶስን ስም አትጥሪ ሁሌ ትለኛለችና እሺ ያልኳት ያው በውስጤ እጠራለሁኝ። አንድ ቀን ሁሉም ሄዱ፣ ልጃቸውን ይዘው ሄዱ። የሚገርምሽ ሁሌ ግን እኔን ይዘውኝ ሲወጡ መኪና ያስመርጡኛል። ምን አይነት መኪና ወደ ኢትዮጵያ እንላክልሽ ይሉኛል። የቤት ዲዛይን ያስመርጡኛል። የቤት ዕቃ ታማርጠኛለች። ማማደል ነው የያዙት ምናምን እንደዛ በገንዘብ እና ወርቅ ሰጣኛለች፣ የአንገት ሰጣኛለች፣ የእጅ ሰጣኛለች። ግን ሁሉም ላይ ማለት ነው የአይን ምልክት አለበት። ካቴናውም ላይ ቀለበቱም ላይ የአንገቱም ላይ ልጅቷ የምታረገው በዳይመንድ ነው የአይን ምልክት አለበት ሁሉም ላይ። አረግሹ ግን እሺ እንደሰጡኝ አድርጌዋለሁ። የአይን ምልክቱ መቼ እንዳየው ታውቂያለሽ? አንድ ቀን ሁሉም ወጡና ቤት አልጋቸውን ሳስተካክል የሆነ እንዲጌጣጌጥ ስገዢ ወርቅ ምናምን እንደዚህ የምትሸመቀቅቃለች አይደል? የሆነ ጨርቅ ነገር እንደሱ አይነት ሆኖ የቆዳ አገኘሁኝ። የቆዳ ሳገኝ ምንድነው ይሄ? ውስጡን ፈታውት ማለት ነው። ከፍቼ ሳይው የሰው አይን ነበር የነበረው ውስጡ። አንድ አይን የእውነት የሰው አይን? እግዚአብሔር ምስክሬ ነው። የሰው አይን ነበር አንድ አይን። ከዛ በቃ ተንቀጥቅጬ ለቀኩት። ስለቃውም መሬት ላይም ያኛል ላይ ነው። ከዛ እንደምንም ማነሳውትና መልሼ ከትቼ አስሬ እዛው ትራስኪያቸው ስራ አድርጌ የምሰራው ነገር እንትን አለኝ፣ ግራ ገባኝ ማለት ነው። ወዴት እንደምሄድ ምን እንደምሰራ ምንም አላውቅም። ከዛ ወደ ኪችን ሄድኩኝና እቃ ብዙ ነበረ። እቃውን አጥባለሁ ብዬ እንትን የሆነ ንፋስ ነገር ዥው ብሎ ሲያልፍ ተሰማኝ። ከዛ ስዞር አለ ሰውየው አጠገቢ። በቃ እንዲ እንትን ብዬ መታጠቢያው ነው ያለው። ወዴትም መጠጋት አልችልም። እንደዛው መንቀጥቀጥ ጀመርኩ። ከዛ ሽፍቴ ያ ወንጌል አለኝ። ወላሽ ያልኩት ምን አይተሻል? ምንም አላየውም አልኩት። ከዛ ላላ ሽፍቲ አለኝ። ከዛ አይተሻል ያየሽውን ነገር ሲለኝ ከዛ ምሽፍታና ወላሽ በቃ የሆነ እየቀበጣጠርኩ ብቻ እንዲጠጋለኝ ማለት ነው። እና እጁን ጫነብኝ ትከሻዬ ላይ። እጁን ሲጨነብኝ ወደኩኝ። በሆነ ነገር እንደዚህ ተወጋው ነው የመሰለኝ። ሰው መታጠቢያ ጋር እንደወደኩኝ መሽቶ ነግቶ በንጋታው እሷ መጣችና አነሳች። ነቃው ማለት ነው። ከዛ በአማርኛ ማውራት ጀመርኩ። በቃ ተውኝ፣ እኔ ለእናንተ እንትን የተዘጋጀው ሰው አይደለሁም። እኔ ቤተክርስቲያን ያደግኩት እኔ እግዚአብሔርን አውቃለሁና ወደ ሀገር ይሸኙኝ ብዬ መጮህ ጀመርኩ በአማርኛ። ከዛ ዘጋፍሽን አለች በአማርኛ በደንብ ዘጋፍሽና በስነ ስርዓት ክብር ነው የጠላብሽ ነው ያለችኝ። ድህነትን ነው የመረጥሽው፣ እኛ ያንሽ ከኛ እንዳንዱ ሆኚ ስራ ስሪ ነው ያልሽ። ከዛ ቀን ጀምሮ ቤት ውስጥ ያለውን እያንዳንዱን ነገር ማየት ቻልኩኝ። ማየት ስልሽ አሁን የቤታቸው ግድግዳ እንደዚህ ሳይው ሌላ ጊዜ ቀለም ነበረ፣ አሁን ግን አይደለም። የተለያየ የባብ ቆዳ፣ የተለያየ የወፍ የርግብ ላባ በሱ ነውና በደም ነው የተለጠፈው ቤታቸው እንዳለ ማለት ነው። አሁን ማየት ከነካሽ በኋላ ተወግቼ ከተነሳው በኋላ አሁን በትክክል ማየት ጀመርኩኝ። ቀያ አንዳንዱን ነገራቸውን አያለሁኝ፣ ሲቀየሩ አያቸዋለሁኝ። እና ምን ይሰማሻል? አንዴ ግን ስታይ በጣም እፈራለሁ እና በትክክል ሰይጣን እንደሆኑ አምኛለሁኝ። በትክክል
ጌቶች እንዳልሽ ላይ ናቸው እጄ ላይ ናቸው አየዋቸው ከዛ በኋላ ሳያቸው እንዳለ የአይን ምልክት ነው ያለባቸው መጀመሪያ ግን አልታየኝም እኮ አይኑን ካየው በኋላ ነው ማየት የጀመርኩት በስማ በጣም በቃ አውላለኩትኝ ሰጠኋትን ያላደርግም አልኳትኝ ከዛ አድርጊ እዚህ ቤት እስካለሽ ማድረግ ግዴታሽ ነው ተባልኩኝ ሻልኩ አደረኩ ልጅቷንም ሳያት እንዳለ ሙሉ ጌጣጌጦቿ የዳይመንድ ነው አይን ናቸው ህፃኗ እኔ እዛው ቤት ሆኜ እኮ መሄድ ጀመረች ልጅቷ ወር አልፈጀባትም የስድስት ወር ልጅ አይደል ያስታቀፈ ወዲያው መሄድ ጀመረች እኮ ልክ ልጅቷ ስትቆም እናትየው ቢላ ይዛ እንዲህ መሬቱን ተሰነጥቀዋለች እንደዚህ ትላለች ታሳምራለች መሬት ላይ ማለት አላውቅም እንድትቆማ እንድትሄድ ጋሪም ምንም አላስፈልጋትም ከዛ ሳምንት ባልሞላት ቀን ነው እሷ እንደዚህ ከሰነጠቀችላት በኋላ ቆማ መሄድ ጀመረችው ልጅቷ ማለት ነው እና እውነተኛ ዓለም ላይ ያለ ሁሉ አይመስለኝም ሲጨንቅ ካንቺ ጨንቀኝ ለምሰማው ከጨንቀኝ ለኖርሽው ያባል እሺ ከዛ እየጸለይኩ አስቸገርኳቸው እና ዱዳ አረገኝ ለሁለት ወር ዝም ማውራታቸው እንላለሁኝና በውስጤ ማውራውን ግን ሰምተው ይመልሱልኛል ልጄ እንዴት ይሁን እናቴ ምናምን አውራለሁ አይደል አባቴ ምናምን እላለሁ ሌላ ጊዜ በስልክ ማውራውን ሁሉ አሁን ስልክ ስለማይሰጡኝ ስራ ተበላሸበት ሰውየው ብዙ ሰዎች ይመጣሉ ተለራቸው በጣም እጸልያለሁ በጣም ጌታ ሆይ በቃ ልጅ ሆኜ ቤትክ ላይ ቆም ያልነበረ እላለሁኝ በጣም እጸልያለሁ የሚገርምሽ ከዛ ብዙ ሰው ይመጣል ጥቁር ሰዎች ይመጡና ነጭ ሆኖ ነው የሚወጡት እግዚአብሔር ምስክሬ ነው ጥቋቁር ሰዎች መጣው ከለራቸው ተቀይረው ይወጣሉ ጸጉር አጭር የሆነ ሰው ገብቶ ረጅም ሆነላት ይወጣል ጡት የሌላ ሲገባ ለመለወጥ እነሱ ነው የሚለውጧቸው ፈልገው ለመለወጥ ነው የሚመጡት እንትን የሚለ ሰው የሚሰራበት ቅጠላ ቅጠል ከአፍሪካ ውስጥ ነው የሚወሰደው እነሱ ጋር የለም እና በሶስት ቀን በቃ ይሄንን ታጠኑ እንደዚህ አድርጉ ብሎ ያረጋል ሰውየው ከዛ ያደርጉና በሶስት ቀን ውስጥ ፊዚካሊ ተቀይረው ይወጣሉ እሱ ጋር የሚመጡ ሰዎች እና እኔ በጣም በቃ አስቸገርኳቸው ምንም ቢያረጉኝ ይችላሉ ቢገሉኝ ይችላሉ ግን የእግዚአብሔር ኃይል ስላለ ያልገደሉኝ ማለት ነው እና አቃተው ስራ መስራት ሰዎችን መምጣት አቆሙ 7 ሹፌር ነው ያለው ወይጋንሽ እና 7ቱም ሹፌር እሱ ጋር ሰው ማመላለስ ነው ስራቸው ስንሄድ ራሱ አብሬያቸው ሲሄድ ከነሱ ጋር ዱዳ ሳያረጋኝ በፊት መናገር ሳልችል በፊት ብዙ ቦታ ይዘውኝ ሄዷል ግን የሚሄዱት የዛ ሀገር ነገስታቶች ጋር ጠቅላይ ሚኒስትሮች ጋር ምናምን ነው የምንሄደው የሚሄደው ደግሞ ሌሊት ነው ቀን ስራ ተሰራለ ቀን እነሱ ሰውያ ሰው አይጎበኝም አይወጣም ሌሊት ነው የሚጎበኘው ሌሊት ነው ሰዎች የሚያዩ እና በቃ በትክክል የመናፍስት ዓለም ውስጥ እንደገባሁኝ ያመንኩ በቃ ጦርነት ጀመርኩኝ መጸለይ በቃ ጌታ ሆይ አልኩኝ አገሬ ከገባው ልጄን ካገኘሁትኝ ከ40 አመቴ በኋላ እስከ 40 አመቴ ያልኩት ለእንጀራ ሰራለሁ ከ40 አመቴ በኋላ ግን ዘመኔን ላንተ ሰጣለሁ